ከዚች ሴት ጋር 10 ዓመት ሙሉ ነው አብሬያት የኖርኩት አለ። በወቅቱ ባሏ እዛው ነበረ። በጣም ተናዶ መጮህ ጀመረ። አረ ተረጋጋ፣ የባለቤትህ ጥፋት አይደለም እኮ አልኩት። ስለዚህ ሙሉ በሙሉ ሊከሰት የሚችል ነገር። ስለ ክፍያ ጉዳይ ካነሳን አንድ ራቂ ምክንያታዊ ሆኖ ክፍያ ቢቀበል ከፊቅህ አንጻር የተፈቀደ ነው። ነገር ግን በጣም ከፍተኛ ገንዘብ የሚቀበሉ አንዳንድ ማይሆን ነገሮችን የሚሰጡ ለምሳሌ የሚቃጠል ነገር የሚሰጡ ከዛ ምን ይላሉ? ይህን ወረቀት ወስደህ አያቱል ኩርሲ ትቀራና ከዛ ታቃጥለውና አመዱን ወስደህ በሰውነትህ ላይ አድርገው ወይም በውሃ ውስጥ አድርገውና በውሃው ሰውነትህን ታጠብ። የሆነ ነገር እንድታቃጥልና እንድትጠቀምበት ከነገረህ ሲሕር እያደረገብህ እያለ መሆኑን እወቅ። ምናልባት መድኃኒቱ አላርጂ የሚያስነሳብህ ነገር ሊሆንም ይችላል። ስለዚህ የሚሰጥህን ነገር በሚገባ ማወቅ አለብህ። አንዳንዱ ደግሞ የተቀራበት ውሃ ነው ብለው ለዛም ብር ይቀበላሉ። ነገር ግን ይህም አስፈላጊ አይደለም። እኔ ለራቂው የምለው ለምንድነው ለውሃው ክፍያ የምትቀበለው? ታካሚው ውሃውን ራሱ ይዞ ይምጣ፣ ከዛ አንተ ቅራበት። ለምን ክፍያ ያስፈልገዋል? ይሄ ነገሩን ምክንያታዊ በሆነ መንገድ ብናየው ይሻላል። ለምሳሌ እኔ በአንድ ሰው ላይ ሩቅያ ለመቅራት ከ1 እስከ 3 ሰዓት ይወስድብኛል። በፍሎሪዳ የሚኖር አንድ ወንድም ላይ ደግሞ በጣም ከባድ ስለነበር ለ9 ሰዓታት ያህል ቀርቼበታለሁ። ቀራለሁ፣ ከዛ ለሰላት አቆማለሁ፣ ቶሎ የሆነች ነገር ቀምሳለሁ፣ ከዛም መለሳለሁ። በእንደዚህ አይነት ጊዜ ማን ጊዜ ይኖረዋል? እኔም ስራ አሉኝ፣ መኖር አለብኝ፣ የሆነ ገቢ ያስፈልገኛል። አሁን እሱ በዚህ ምክንያት መክፈሉ ምክንያታዊ ነው። እሺ ወደ ራቂ ስንሄድ እውነተኛ ራቂን ከአጭበርባሪ እንዴት መለየት እንችላለን? አንደኛውና ዋነኛው አንዲት ሴት ያለ ማህረም ብቻዋን ከሱ ጋር እንድትቀመጥ የሚያዝ ከሆነ። ከዚህ ነጥብ የጀመርኩት ይሄ ወደ ማንኛውም አይነት ወንጀልና ክፋት የሚመራ መንገድ ስለሆነ ነው። ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት ሸይጣን ሶስተኛቸው ይሆናል። መቼም ራቂ ከሴት ጋር ብቻውን አይሆንም። አንዴ አውስትራሊያ ነበርኩና ወልዒያዙ ቢላህ መዓዘ አላህ አዑዙ ቢላህ ኢማም ነን ወልይ ነን የሚሉ ሰዎች ሴቶችን የደፈሩ አሰቃቂ ሁኔታዎች አይቻለሁ። እንዲያውም እንዲህ የሚል የሆነ ሰው ነበር፣ ለመውለድ ችግር ያጋጠማት ሴት ወይም ልጅ መውለድ ካልቻላችሁ ብቸኛው መንገድ መጀመሪያ ከኔ ጋር ግንኙነት ማድረግ ነው። አዑዙ ቢላህ። እናም ሰዎች እየከፈሉት እሱ ጋር ይሄዱ ነበር። No way. What kind of a man would allow his wife to go to a... أعوذ بالله. ሁለተኛ ሴትን የሚነካ ራቂ በምንም መልኩ ሊነካት አይገባም። ነብዩ ሰለላሁ ዐለይሂ ወሰለም ለቤተሰቦቻቸው ግንባራቸው ላይ እጃቸውን እያደረጉ ነበር። ችግር የለውም። ነገር ግን ሴትን በፍጹም ነክተው አያውቁም። መንካት የማይገባህን ሴት ከመንካት ጭንቅላትህ ላይ በብረት ቢመታ ይሻላል። በእርግጥ እጅን በግንባር ማሳረፍ የበለጠ ኃይል ይኖረዋል። ነገር ግን ማታውቃት ሴት ላይ እጅህን አታሳርፍ። ባሏ እጁን ግንባሯ ላይ ያደርግና ራቂው ደግሞ በባሏ ግንባር ላይ እጁን አድርጎ መቅራት ይችላል። ነገር ግን ፊትና ስላለ ወደሷ በጣም መቅረብ በጭራሽ ተገቢ አይደለም። ጅኖች እኮ እዛ አሉ። በዛ ሰዓት ከጅኖች ጋር እኮ ነው የምትቀመጠው። አይኗን ያት፣ ፊቷን ያት እያሉ አንተን ለማሳሳት ይሞክራሉ። አንተ ደግሞ በዛ ሰዓት እንደዛ እያሰብክ ምትቀራ ከሆነ ምትቀራው ምንም ኃይል አይኖርም።